ሰላም ቅዱስ እንዴት ናችሁ? በያላችሁበት ሰላማችሁ የበዛ ይሁን። አሁን በድላ ከተማ በመብራት ኃይል ቃለ ሕይወት ቤተክርስቲያን ዋናው የቤተክርስቲያን መሪ ትልቅ የተወደዱ የጌታ አገልጋይ ናቸው። በጣም የተወደዱ ሰዎች ናቸው። ከነርሱ ጋር አብሬ ነው እና ዛሬ ያለሁት ከሱ ጋር አብረን እንቆያለን። ኪቦርዳቸውን አስተካክለን በሚገርም ሁኔታ እግዚአብሔር አቅም ሆኖን ጸልየን ነበረ ጀመርነው ጨርሰናል። ከሱ ጋር አብረን እንቆያለን። እኔ ከበደ ሸንጦ ይባላለሁ። የድላ መብራት ኃይል አጥቢያ ቃለ ሕይወት ቤተክርስቲያን ሰብሳቢ ነኝ። እነዚህ ሁለት ኪቦርዶች አንዱ የመጀመሪያ ጥለናል ተበላሽቶ ሁለት ጊዜ አስጠግነን ሲበላሽ የጣልነው ነው። ሁለተኛም ደግሞ ተበላሽቷል። እነዚህ ሁለት ኪቦርዶችን ለማስጠገን እኛ ስንጸልይ ነበርና እንዳውም ሌላ ኪቦርድ ለመግዛት እግዚአብሔር ይህን ወንድማችንን ለኛ አመጣልን። ወደ ቤተሰናችን ሲያመጣ እጅግ ደስ አለንና እነዚህ ሁለት ኪቦርዶች እቃው ወዳውኑ ከአዲስ አበባ እንዲመጣ ተደረገ። ወዳውኑ ደግሞ እቃ እንደመጣ ዛሬ ከጧት ጀምሮ እስከ ማታ ድረስ ጊዜው በመስጠት ጉልበቱን በመስጠት ዋጋ በመክፈል ሁለቱ ኪቦርዶች መቀየር የሚገባቸው እቃዎች በሙሉ ተቀይረው እንደ አዲስ እንደተገዛ ኪቦርድ ሆኖ ሲያየው እጅግ ደስ ብሎኛል። ነፍሴ ሐሴት ታደርጋለች። ይህን ያደረገው እግዚአብሔር ነው። የእግዚአብሔር ስም የተባረከ ይሁን። እኔ ለትውልድ ከሚጸልየው ሰው አንዱ ነኝ። በጨፌ ምድርም ቢሆን በዚች በድላ ምድር እግዚአብሔር ትውልድን ቀብቶ እንዳስነሳ እነዚህ ብላቴኖችን እግዚአብሔር ቀብቶ ስላስነሳልን ሰማያዊ ጥበብ፣ ሰማያዊ እውቀት በእነሱ ውስጥ አስቀምጦ የምድሪቱን ጥያቄ ፈቺ የእግዚአብሔር መንግስት ስራ የሚሰሩበትን ጥበብና እውቀት አስቀምጦ እነሱን ስላስነሳቸው ስለ ወንድማችን ስለ ሌሎችም እስራኤልና ስለ ሌሎችም ጓደኞቹ እግዚአብሔርን ከልብ አመሰግናለሁ። ምለው አንድ መልእክት አለኝ። በቀጣዩ ስራ ለእግዚአብሔር ታማኞቹ ነው። እግዚአብሔር ካሁን በኋላ ለዓለም ሁሉ እንድትበቁ ጌታ ያደርጋቸዋል። እኔ እላችኋለሁ ለዓለም ሁሉ የምትወዱበት ሰማያዊ ጥበብና እውቀት እግዚአብሔር ይስጣችሁ። ከሰለሞን የበለጠ መለኮታዊ ሰማያዊ ጥበብ እግዚአብሔር ይስጣችሁ። ከባሰልኤል የበለጠው ከኤልያብ የበለጠው እግዚአብሔርና የእግዚአብሔርን ሕዝብ የምታገለግሉበት ጥበብ እግዚአብሔር ይስጣችሁ። በመጨረሻ ደግሞ ልል የሚፈልገው እግዚአብሔር ከነሱ በኩል ብዙ ስራዎች ለኛ ሰርቷልና እነዚህ ወንድሞችን እስራኤልን ብዙዎች እንድትጠቀሙ በጌታ ፍቅር ላሳስባችሁ ይወዳለሁ። በዚህ በድላ ያላችሁ፣ በኢትዮጵያ ያላችሁ፣ ከኢትዮጵያ ውጭም ያላችሁ በዚህ መሳሪያም በማቅረብም ሆነ በመጠገንም በማስተካከልም እጅግ ጌታ ያስነሳ ወንድም ስለሆነ እንድትጠቀሙ እላችኋለሁ። አመሰግናለሁ። እናመሰግናለን ፋዘር፣ በጣም እግዚአብሔር ያክብርለት። እናመሰግናለን። አመሰግናለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ እንደሰማችሁ የተወደደ እግዚአብሔር ሰዎች ናቸው። ጥሩ ጊዜ ነበረን። በጣም እንወዳቸዋለን፣ እናከብራቸዋለን። ሌላ ሰዎች ይህን ሰርቪስ የምትፈልጉ በኦላ ባለ ስልክ ኮንታክት ያደረጋችሁ ከፊታችን ሰኞ ጀምሮ አዲስ አበባ፣ መቀለ፣ በዙሪያ ከተማ ያላችሁ አርባ ምንጭ፣ እንደዚሁም ደግሞ ወደ ቦንጋ ከተማ ወደ ድሬዳዋ ያላችሁ ሰዎች ከዛ በኋላ ወደ እናንተ ስለምንመጣ የደወላችሁ ተመዝገቡ። ተባረኩ። እናመሰግናለን። ሰላም ቅዱሳን እንዴት ናችሁ? ወንድማችሁ እስራኤል ነኝ። ዛሬ በድላ ከተማ መብራት ኃይል ቃለ ሕይወት ቤተክርስቲያን ከወንድማችን ኤሊ ጋር አብሬ ሆኜ ነው። በሚገርም ሁኔታ ሁለቱንም ኪቦርዶችን በጥሩ ሁኔታ አድርገን እድሳቱ ሰጥተናል። ጥሩ አድርገን ሰርተንላቸዋል። በሚቀጥለው ጊዜ ደግሞ አዲስ አበባና ዙሪያ ያላችሁ ከፊታችን ሰኞ ጀምሮ ወደ አዲስ አበባ ደቡብ ላይ የነበርኩትን አገልግሎት ጨርሼ ወደ እናንተ ስለምመጣ እዛና አካባቢ ያላችሁ ደግሞ ይህንን አገልግሎት እንድትጠቀሙ በጌታ ፍቅር ልናሳስባችሁ ነው። ምን ትላለህ? ምን ተሰምተዋል? እንዴት ነበረ? ዋው በጣም ደስ የሚል ጊዜ ነበረ። በነገራችን ላይ ያው እንደ ድላ መብራት ኃይል ቃሉ ቸርች በብዙ ነገር ያው ሙዚቃ ካለን ያው 910 እና 3000 ሞዴሎችን እንዳለ ነው እንደያዝ ነው እናውቃለንና ብቻ ግን እሱ ብቻ ሳይሆን አሁን በብዙ ነገር በብዙ ተጎርተን ነበርን።
ኪቦርዶቹ ቻናሎቹ አይሰራም ነበረ። በተኖቹ በብዙ ነገሮች በጣም ስንቸገር ነበረ። እግዚአብሔር ግን ያው አንተን ስላስነሳ ለምድሪቱ በጣም እግዚአብሔር አስነስቶ ቀብቶ ስላስነሳ አሁን የተቸገርነው የነበርነው ነገር ዛሬ ደግሞ በስነ ስርዓት ደግሞ ያው ተስተካክሎ ሁለቱም ኪቦርድ ተስተካክሎ ያው መጠቀም ችለናል። ስለዚህ በጣም ተንኪዩ ነው የምለው ወንድማችንን። ደግሞ እስራኤልን በደንብ በማታውቁ ሰዎች ካላችሁ ምናልባት እስራኤል ማለት ለዓለሙ እግዚአብሔር የተሰጠ ሰው ልጅ ስለሆነ ይህን ልጅ ደግሞ እንድትጠቀሙ ለምድራችን ደግሞ እግዚአብሔር እንደሰጠ በደንብ በብዙ ነገር በኪቦርድ በተለያየ ነገሮች እየተጠቀመ ስለሆነ እንድትጠቀሙ እላለሁ። ተባረኩልን። ሰላም ቅዱሳን እንዴት ናችሁ? ወንድማችሁ እስራኤል ነኝ። ዛሬ ከፓስተር ታዬ ከተወደደ ከእግዚአብሔር ሰው ጋር ነኝ አብሬ ያለሁት። ኪቦርዱን በሚገርም ሁኔታ ጥሩ አድርገን አስተካክለን ጨርሰናል። ከእሱ ጋር አብረን እንቆያለን። ዛሬ ወደ አኔዲማ ቃለ ሕይወት ቤተክርስቲያን ወንድማችን እስራኤል መጥቶ ያው ሲያስቸግረን የነበረውን ኪቦርዳችን በጥሩ ሁኔታ አስተካክሎልናል። እንዲሁም ቅዱሳን እንግዲህ በተለያየ ቦታ ላይ እንግዲህ በጥሩ ሁኔታ እየሰራ ያለ ልጅ ስለሆነ እናንተም እንድትጠቀሙ የተበላሸ ነገር አልፎ ያው እንዲያስተካክልላችሁ እንድትጋብዙ ያው በጌታ ፍቅር እንጠይቃለን። እሺ፣ አመሰግናለሁ ፓስተር። እንደምታውቁኝ እንግዲህ ከዚህ በፊትም ክፍለ ሀገርም አዲስ አበባም ዙሪያም ላይ ያሉ ትልልቅ ከተሞችም ላይ እየሄድኩኝ አገልግሎት ሲሰጥ ነበረ። አሁንም እንደቀጠልን ነው። ኦሪጂናል እና ጥሩ እቃ የፈለጋችሁ ሰዎች አሁንም በአውላ ባለው ስልክ ኮንታክት ያደርጋችሁ ከኛ ጋር አብራችሁ ማገልገል አገልግሎታችንን መጠቀም ትችላላችሁ። በጣም ወዳችኋለሁ። ሼር፣ ኮፒ ሊንክ ማድረግ እንዳረሳ። ተባረኩልኝ። ሰላም ቅዱሳን እንዴት ናችሁ? በያላችሁበት የጌታ ሰላም እና ጸጋ ከእናንተ ጋር ይሁን። ዛሬ እንግዲህ እንደምትመለከቱን በጂሰስ ወንደርፉል ቲቪ ነቢይ እስራኤል ዳንሳ ቸርች ነው የምንገኘው። ማን ነበረ ስሜት? ሙዚቀኛ ሙሌ በጣም የተወደደ ሙዚቀኛ ነው። ከእሱ ጋር አብረን ነው ያለነው እና ኪቦርዱ በሚገርም ሁኔታ አስተካክለን ጨርሰናል። ስለዚህ ከእሱ ጋር አብረን እንቆያለን። ምን አይነት ብልሽት እንደነበረው በጣም ተቸግሮ እንደነበረ ነግሮኛል። በጥሩ ሁኔታ አስተካክለን ጨርሰናል። ከእሱ ጋር አብረን እንቆያለን። አመሰግናለሁ ወንድማችን፣ በጣም ወዳለው ዛሬ ነው ያገኘውክ። ጌታ መልካም ነው። እንደ እግዚአብሔር ፍቃድ ዛሬ ተገናኝተናል። በሜዳ ነበር አንተን ማይ፣ ዛሬ ግን በአካል ስላገኘውክ ደስ ብሎኛል። በጣም መልካም ሰው ነህ፣ ቅን ሰው ነህ፣ ታዛዥ ነህ። ለስራውም ለአገልግሎቱም በጣም ቅንና ታማኝ እንደሆንክ አይቻለሁ። በጣም ደስ ብሎኛል። እኛ ጋር ያው ኪቦርድ ራበር ኦክታቭ 2 ኦክታቭ ተበላሽቶ በጥሩ ሁኔታ እንደሰራይ ስራይ ላይ አክቲቭ እንደሆንክ ጎበዝ እንደሆንክ አይቻለሁ። በመንፈሳዊ ጸጋ አለ። እግዚአብሔር ደግሞ በብዙ እውቀት ነው የባረከክ። ኪቦርዱም ፏ አድርጓል። በጣም ደስ ብሎኛል። ስለዚህ በሚቀጥለው ጊዜም እንጠቀማለን። ሌሎችም ደግሞ እንዲጠቀሙ ማስታወቂያ በዛው ያደርጋለሁ። በጣም ቅንና ታማኝ ታዛዥ ልጅ ነው። ተጠቀሙ ነው የምላችሁ። አመሰግናለሁ ሙዚሻን እና ደስ የሚል ጊዜ ነበር። ጥሩ ጊዜ ነበረን። ሌሎችም በዚህ አገልግሎት የምትፈልጉ ሰዎች ብዙ ጊዜ ኦሪጂናል እቃ በጣም ትቸገራላችሁ። እንደዛ አይነት ጥሩ ስራ እንድንሰራ የምትፈልጉ ሰዎች በአውላ ባለው ስልክ ኮንታክት ያደረጋችሁ መጠቀም ትችላላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ወንድማችሁ እስራኤል ነኝ። ተባረኩ። ቴንክ ዩ። ሰላም ቅዱሳን እንዴት ናችሁ? በያላችሁበት የጌታ ሰላምና ጸጋ ፍቅር ከእናንተ ጋር ይሁን። ዛሬ እንግዲህ በቢሾፍቱ ወይም በደብረ ዘይት በሚገርም ሁኔታ 975 ኪቦርድ ዛሬ ማለዳ ቅጥራችንና ክብርን መተን ጥሩ አድርገን ሰርተንላችኋል። ሰላም እንዴት ናችሁ ቤተሰቦች? ይህ የክርስቶስ ወንጌል የበላይነት ቤተክርስቲያን ቢሾፍቱ ደብረ ዘይት ነው። ኪቦርዳችን ራበር ያስቸግረን ነበረ። ለተከታታይ 2 ጊዜ ያሰርተናል እና አጋጣሚ ሆኖ እሱ ጋር የካምፓኒውን አግኝተን በጥሩ ሁኔታ ነው ይሰራልን። እስሩዬ በጣም ነው የምናመሰግነው። ይህን ያለው ነገር እናንተም ማሰራት የምትፈልጉ ከሆነ እሱ ጋር እየደወላችሁ ማናገር ትችላላችሁ። በጣም ጥሩ ስራ ነው የተሰራው። እናመሰግናለን እስሩዬ። ቴንክ ዩ ሶ ማች። እሺ በጣም እናመሰግናለን። ሌሎችም እንደዚህ አይነት አገልግሎት የምትፈልጉ ያው ጌታ የሰጠን አንዱ ጸጋችን ነው። እናገለግላችኋለን። ተጠቀሙ እንላለን። በጣም አመሰግናለሁ። ቪዲዮዎችን ደግሞ ሪፖስት፣ ኮፒ ሊንክ፣ ሼር ያደረጋችሁ እንድትተባበሩ በጌታ ፍቅር በዚህ አጋጣሚ ልጠይቃችሁ ነው። ተባረኩልኝ። አመሰግናለሁ። በጣም ደስ ብሎኛል። ዛሬ እንግዲህ በጣም የተወደደ የእግዚአብሔር ሰው ናቸው። ትልቅ አገልጋይ ናቸው። ኪቦርዱ ብልሽት ነበረው፣ አስተካክለን ጨርሰናል። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት እባላለሁ። ከአቃቂ ወንጌላዊት ማራናታ ቤተ ክርስቲያን ነው። ዛሬ ወንድማችን እስራኤል ኪቦርዳችን ተበላሽቶብን ነበር። ለብዙ ጊዜ እንቸገርበት ነበር። ያው ወደኛ ድረስ እስከ ቸርች ድረስ መጥቶ ኪቦርዱን ድሮ ወደ ነበረበት አገልግሎት ወደሚሰጥበት ስፍራ ጋር
ሰርቶት መልሶታል። በጣም ትሁት ልጅ ነው። እግዚአብሔር ይባርክ እንላለን። ሌሎችም እንደዚህ ምናልባት እቃ የሚያስቸግራችሁ ኪቦርድ፣ ሚክሰሮች እንዲሁም ደግሞ ስፒከሮች፣ የተለያዩ እቃዎች የሚያስቸግሯችሁ ሰዎች ካላችሁ፣ አገልጋዮች ቸርቾች ካላችሁ ወንድማችንን እስራኤልን መጠቀም ትችላላችሁ። በጣም ትሁት ልጅ ነው። እኛ ጋር ያለውን ስራ ጥሩ አድርጎ ሰርቶልናል። እግዚአብሔር ይባርክ። ዘመን የተባረከ ይሁን። የአቃቂ ወንጌላዊት ማራናታ ቤተክርስቲያን ቋሚ ፕሮግራሞቻችን ሮብ ምሽት ከ11 ሰዓት እስከ 2 ሰዓት የሚቆይ የፈውስ ፕሮግራም አለን። እንዲሁም ደግሞ አርብ በዛው በተመሳሳይ ሰዓት የወጣቶች ፕሮግራም አለ ከ11 ሰዓት ጀምሮ እስከ 2 ሰዓት ድረስ። ቅዳሜ ደግሞ ከጠዋቱ 3 ሰዓት እስከ 8 ተኩል ልዩ የፈውስ ጊዜ አለ፣ የአምልኮ የእግዚአብሔርን ቃል የምንካፈልበት። እሁድ ደግሞ ከ3 ሰዓት እስከ 6 ሰዓት የሚቆይ የአምልኮ መደበኛ ፕሮግራሞች አሉን። በእነዚህ ፕሮግራሞች እየመጣችሁ የእግዚአብሔርን ጸጋ እንድትካፈሉ አቃቂ ወንጌላዊት ማራናታ ቤተክርስቲያን ጥሪ ታቀርብላችኋለች። ሰላም ሰላም፣ የጌታ ጸጋና ሰላም ለእናንተ ይሁን። በመላው ኢትዮጵያ ውስጥ የምትገኙ ባለራዮች ወይም የቤተ ክርስቲያን መሪዎች የሆናችሁ እኔ ፓስተር ቲቶ እባላለሁ። ዛሬ እንግዲህ ወደ እናንተ የመጣሁት እንደምታዩት እዚህ ጋር ኪቦርድ ይዘናል። ኪቦርዳችን ለረዥም ጊዜ ችግር ውስጥ ነበረ፣ ኦር ተበላሽቶ ነበር። እንግዲህ ወንድማችን እስራኤልና እንዲሁ አብሮት ያለው ወዳጁ ባለንበት ስፍራ ላይ መጥተው ይህንን ኪቦርድ ጤናማ አድርገውልናል፣ ሰርተውልናል። ስለዚህ ይህን ወንድሜ እንደ ራእይ እየተቀበለው ይመስለኛል። በኢትዮጵያ ውስጥ በአጠቃላይ በሁሉም አካባቢ እየዞሩ እየተንቀሳቀሱ የቤተ ክርስቲያንን ችግር እየቀረፉ ይገኛል። ስለዚህ ኪቦርድ ለማሰራት የምንከፍለውን ዋጋ፣ የምንሄድባቸውን ውጣ ውረዶች ታውቃላችሁ። ሰው እንኳን ማናቅ ብዙ ሰዎች አላችሁ ወደ እኔ የምትደውሉ። ስለዚህ ይሄ ደግሞ ትልቅ በዚህ ዘመን በቅንነት በወጣትነት በየሀገሩ እየዞረ የሚሰራ ሰው ለመጀመሪያ ጊዜ ነው የገጠመኝ። ስለዚህ በእንዲህ አይነት መልኩ ኪቦርዶቻችሁን ችግሩን አይቶ እዛው ባለበት በትህትና በንጹህና በቅንነት መንፈስ እያገለገለ አለ። ስለዚህ ወንድማችንን እንድትጠቀሙት ስልኩን ከታች እናስቀምጥላችኋለን። እኛን እንዳገዘ ብዙዎችን እያገዘ ነው። እንዲሁ እንድትጠቀሙበት ስል አሳስባችኋለሁ። እንግዲህ ወንድማችን እስራኤል ደግሞ የሚለው ነገር ካለ ይለናል። ነገር ግን የእግዚአብሔር በረከት ቤተክርስቲያን የምትገኘው በቦሌ አራብሳ፣ አዲስ አበባ በቦሌ አራብሳ ውሃ ታንከር ወደ ዲያስፖራ ሰፈር በሚያስገባው 50 ሜትር ገባ ብሎ ነው። ቋሚ ፕሮግራሞቻችን ማክሰኞ ማታ እንዲሁ ደግሞ አርብ ሙሉ ቀንና እሁድ የአምልኮ ጊዜ አለን። በዚህ ሁሉ መታችሁ በዚህ አጋጣሚ እንድትጠቀሙ ይሄንን አሳስባችኋለሁ። ተባረኩ። ወንድም የሚለው ነገር ካለ ለሱ እድሉ እንሰጣለን። አመሰግናለሁ ፓስተር። በጣም የተባረኩ ሰዎች ናቸው። አንዳንድ ቪዲዮዎች ስከታተል ነበረ፣ በቲክቶክ ላይቭ አገልግሎታቸውን ሳይ ነበር። ዛሬ ስላገኘው በጣም ደስ ብሎኛል። በእውነት በጣም ደስ የሚል ጊዜ ነበረን። እንደምታውቁኝ ወንድማችሁ እስራኤል እባላለሁኝ። በደቡብ አካባቢ ለ1 ወር ያህል ይመስለኛል እዛ ላይ ሰፊ አገልግሎት ነበረ። የተለያዩ አብያተ ክርስቲያን ቸርቾችን እየጎበኘን ይህንን አገልግሎት ስንሰጥ ነበር። ዛሬ ደግሞ ወደ አዲስ አበባ እንደገባሁም በዚህ አጋጣሚ ልነግራችሁ ነው። ቪዲዮዎቹንም ፖስት አድርገናል። የተለያየ ሀገር ላይ ያላችሁ ሰዎች ርቀት አይገድብም። ሁላችሁም እስካላችሁበት ድረስ መጥተን ይህን አገልግሎት ልንሰጣችሁ ዝግጁ ስለሆነን እንድትጠቀሙ በጌታ ፍቅር እንጠይቃቸዋለን። ደግሞ በኦላ ስልካችን ስላለ በዛ ስልክ ላይ የደወላችሁ ተመዝገቡ። በጣም እንወዳቸዋለን፣ እናክብራቸዋለን። ታንክ ዩ